مرج البحرين يلتقيان اللهم የሚገናኙትን ሁለቱን ባህሮች ማለትም ውቅያኖስንና ጨዋማውን ባህር የተወሰነ ክልል ላይ እንዲገናኙ ለቀቃቸው بينهما برزخ لا يبغيان በሁለቱም ባህሮች መካከል ግርዶሽ አለ እርስ በርስም ድንበር አይጣጣሱም فبأي آلاء ربكما تكذبان በጌታችሁ ጸጋዎች በየትኛው ታስተባብላላችሁ يخرج منهما اللؤلؤ والمرجان ከሁለቱም ባህሮች ሉልና የዛጎል ክምችት መርጃ ይወጣል فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ وله الجوار المنشآت في البحر كالأعلام አላህ ያገራቸውና የሚቆጣጠራቸው እንደ ተራራ የገዘፉ በባህር ላይ ተንሳፈው የሚበሩ ስሪቶችን ወይም መርከቦችን አሉ فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ كل من عليها فان በምድር ላይ ያሉት ፍጥረታት በጠቅላላ ጠፊ ነው ويبقى وجه ربك ذو الجلال والإكرام የልቅናና የኩራት የትሩፋትና የልገሳ ባለቤት የሆነው የጌታ የአላህ አምሳያ የሌለው ሁኔታውን መግለጽ የማይቻል ፊቱ ብቻ ይቀራል فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ يسأله من في السماوات والأرض كل يوم هو في شأن በሰማያትና በምድር ያሉ ፍጥረታት ሁሉ ፍላጎታቸውን ካላህ ይጠይቃሉ አላህም ለአንዱ ሀብት ለአንዱ ድህነት ለአንዱ ጤና ለአንዱ ህመም ለአንዱ ህይወት ለአንዱ ሞት በመስጠት በየቀኑ በስራ ላይ ነው فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ سنفرغ لكم أيها الثقلان እናንተ ከፈጣሪ አደራ የተጣለባችሁ ሁለት ከበባድ ፍጥሮች ሰዎችና ጋኔኖች ሆይ በእርግጥ በመጪው ዓለም ስራዎቻችሁን እንተሳሰባችኋለን فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ